የአፍሪካ ቀንድ የፖለቲካ ማዕበል ከቤተ መንግስት ሹምሽር እስከ ቀይ ባህር ወታደራዊ ግብግብ። የአፍሪካ ቀንድ በአሁኑ ወቅት በታሪኳ አይታው የማታውቀው የጂኦፖለቲካዊ ትኩሳት ውስጥ ትገኛለች። በኢትዮጵያ የውስጥ የጸጥታ መዋቅር ላይ የተደረጉ ያሉ ለውጦች፣ በጎረቤት ሱዳን የተፋፋመ ያለው የእርስ በርስ ጦርነትና በቀይ ባህር ዙሪያ ያሉ ሀገራት የሚያደርጉት ስልታዊ ሽኩቻ የቀጠናውን ሰላም አሳሳቢ ደረጃ ላይ ጥሎታል። ዛሬ በእነዚህ ጉዳዮች ዙሪያ ሰፋ ያለ ትንታኔ ይዘንላችሁ ቀርበናል። ይህ ኢትዮ ወቅታዊ ነው። ትኩስ ዜናዎችና አዳዲስ መረጃዎችን እንደወረዱ ከኛ ዘንድ ያገኛሉ። የጸጥታ መዋቅር አዲስ ገጽታና የሹምሽር ሚስጥር። በአማራ ክልልና በፌዴራል ደረጃ የተደረጉት አዳዲስ የወታደራዊና የፖሊስ አመራሮች ሹመት ብዙዎችን እያነጋገረ ይገኛል። የመከላከያ ሰራዊት ጀነራሎች ወደ ፖሊስ መዋቅር እንዲዘዋወሩ መደረጉ ምንን ያመለክታል? ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና አዛዥ ሆነው ሲሾሙ፣ ኮሚሽነር ጀነራል ዘላለም መንግስቴ ደግሞ ወደ ፌዴራል ፖሊስ ምክትል ኮሚሽነርነት ተዘዋውረዋል። ይህ ለውጥ በክልሉ ያለውን የጸጥታ ሁኔታ በወታደራዊ ዲሲፕሊን ለመምራት የታለመ እንደሆነ ተንታኞች ይገልጻሉ። መንግስት የሰራዊት መሪዎችን ወደ ሲቪል የጸጥታ ተቋማት እያመጣ ያለው የጸጥታ መዋቅሩን ይበልጥ ማዕከላዊና ጠንካራ ለማድረግ ነው ተብሏል። በተለይም በአማራ ክልል ካለው የጸጥታ ስጋት አንጻር የወታደራዊ አመራሮች ልምድ ለፖሊስ ሰራዊቱ አዲስ አቅም ይፈጥራል ተብሎ ታምኖበታል። የህወሓት አርሚ 72 እና የወታደራዊ ኃይል ዳግም ስብጥር። ከትግራይ ክልል እየወጡ መረጃዎች እንደሚያመለክቱት ህወሓት የነበረውን አርሚ 13 በመበተን አርሚ 72 የተሰኘውን አዲስ የጦር ክፍል እያደራጀ ይገኛል። ይህ አዲስ አደረጃጀት በኮሎኔል ገብረስላሴ የሚመራ ሲሆን ዋና ዓላማውም በቅርቡ በሸረሪና በአካባቢው የደረሰውን ወታደራዊ ሽንፈት ለመጠገን ነው ተብሏል። መረጃዎች እንደሚያሳዩት የቀድሞ አርሚ 13 አባላት ወደ ተሃድሶ ማዕከል እንዲገቡ ተደርጎ አዳዲስና ወጣት ተዋጊዎችን ያካተተ ኃይል እየተገነባ ነው። የተባበሩት መንግስታት ድርጅት የኢትዮጵያ የሰብአዊ መብቶች አስተባባሪ ኦዞኒያ ኦጄሎ የፌዴራል መንግስትና የህወሓት አመራሮች የህዝቡን ድምፅ እንዲሰሙ ጥሪ አቅርበዋል። በትግራይ ክልል ያለው የድርቅና የምግብ እጥረት አሳሳቢ ደረጃ ላይ መድረሱን የገለጹት አስተባባሪው ጦርነትን ከማሰብ ይልቅ ሰብአዊ ቀውሱን መፍታት ቀዳሚ ተግባር ሊሆን እንደሚገባ አሳስበዋል። የቀይ ባህር ሽኩቻና የሶማሊያ ቱርክ ስምምነት። የቀይ ባህር ፖለቲካ በኢትዮጵያ በሶማሊያና በቱርክ መካከል አዲስ ውጥረት ፈጥሯል። ቱርክ ከሶማሊያ ጋር ያደረገችው የባህር ላይ ጥብቅ ስምምነት በኢትዮጵያ ላይ የታለመ እንደሆነ ይነገራል። በሌላ በኩል በሶማሊያ ውስጥ የቱርክ ድሮኖች በፈጸሙት ጥቃት ንጹሐን ዜጎች መሞታቸው በሞቃዲሾ ጎዳናዎች ላይ የቱርክን ባንዲራ እስከ ማቃጠል የደረሰ ተቃውሞን ቀስቅሷል። ቱርክ ልጆቻችንን እየገደለች ነው በሚል የተጀመረው ተቃውሞ የአገሪቱን የዲፕሎማሲ ግንኙነት ፈትኖታል። ኢትዮጵያ ከሶማሊላንድ ጋር ያደረገችው የመግባቢያ ስምምነት ቀጠናውን እያናወጠ ይገኛል። ሶማሊያ የቱርክን እርዳታ የጠየቀችው ይህንን ስምምነት ለማክሸፍ ቢሆንም የቱርክ ጣልቃ ገብነት ግን በአካባቢው ነዋሪዎች ዘንድ አዲስ ቀኝ ገዥነት ወይም ኒዮ ኮሎኒያሊዝም እየተባለ ይገኛል። የግብፅ ማስጠንቀቂያና የአባይ ወንዝ ጣፈንታ። ግብፅ በታላቁ የህዳሴ ግድብ ጉዳይ ላይ ያላትን ተቃውሞ ዳግም አጠናክራ ቀጥላለች። ኢትዮጵያ ተጨማሪ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷን ግብፅ ክፉኛ አስቆጥቷታል። ታዋቂው የግብፅ የጂኦሎጂ ፕሮፌሰር አባስ ሻሪኪ ኢትዮጵያ በአባይ ላይ የምታደርገውን ማንኛውም እንቅስቃሴ የግብፅን የህልውና መብት የሚጋፋ ነው ብለዋል። ግብፅ ከአባይ ወንዝ የምታገኘው የውሃ ድርሻ አንድ ጠብታ እንኳን ቢቀንስ እርምጃ ወስዳለሁ የሚል ማስጠንቀቂያ ደጋግማ የሰጠች ትገኛለች። ኢትዮጵያ በበኩሏ የውሃ ሀብቴን ለልማቴ የመጠቀም መብት አለኝ በሚል አቋሟ ጸንታለች። የህዳሴ ግድብ ግንባታ መጠናቀቁን ተከትሎ ሌሎች ትናንሽ መካከለኛ ግድቦችን የመገንባት እቅድ እንዳላት መግለጿ በካይሮና በአዲስ አበባ መካከል ያለውን የዲፕሎማሲ ጦርነት አግሎታል። የአሜሪካ የቲፒኤስ ፖሊሲ ለውጥና የዲያስፖራው ስጋት። በአሜሪካ የሚኖሩ ኢትዮጵያውያንና የሌሎች አፍሪካ ሀገራት ዜጎች የጊዜያዊ የመኖሪያ ፍቃድ ወይም ቲፒኤስ ጥበቃ ሊቋረጥባቸው እንደሚችል ተነግሯል። በዶናልድ ትራምፕ አስተዳደር ሊጀምር የታሰበው የኢሚግሬሽን ፖሊሲ በሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ወይም በህገወጥ መንገድ እንዲኖሩ ሊያስገድድ ይችላል ተብሏል። ይህ ጉዳይ በዲያስፖራው ማህበረሰብ ዘንድ ትልቅ ስጋትና ድንጋጤን ፈጥሯል። በአጠቃላይ የአፍሪካ ቀንድ ሁኔታ ዛሬ ነገ ምን ይፈጠር ይሆን በሚል ስጋት የተሞላ ነው። የኢትዮጵያ የውስጥ ለውጦች፣ የሱዳን ጦርነት መስፋፋትና በቀይ ባህር ዙሪያ ያሉ ኃይሎች ሽኩቻ የቀጠናውን ሰላም አዳጋች አድርገውታል። ሆኖም ግን ለእነዚህ ሁሉ ችግሮች ብቸኛው መፍትሄ የሰላማዊ ድርድርና የጋራ ተጠቃሚነት መርህ መሆኑን ተንታኞች ይስማማሉ። ኢትዮጵያ ሀገራችንን ሰላም ያድርግልን።